ስጋ የሚመገቡ እጽዋት አሉ? መልሳችን አዎ ነው። ተፈጥሮ ሁሌም አዲስ ናት። ዛሬ ደግሞ ስጋ ስለሚመገቡ እጽዋት ወይንም ካርኒቨረስ ፕላንትስ እንመልከት። የመጀመሪያው ቬነስ ፍላይትራፕ በመባል የሚታወቅ በዓለም ላይ ካሉ በጣም አስደናቂ ታዋቂ ስጋ በል እጽዋት አንዱ ነው። ቅጠሎቹ እንደ መንጋጋ የተከፈቱ ሲሆን በውስጣቸው ትንንሽ የንክኪ ፀጉሮች አሏቸው። አንድ ነፍስ እነዚህን ፀጉሮች በ20 ሰከንድ ውስጥ ሁለቴ ከነካቸው ቅጠሉ በግማሽ ሰከንድ ውስጥ በፍጥነት ይዘጋል። ወጥመዱ ከተዘጋ በኋላ እጽዋቱ የምግብ መፍጫ አሲዶችን በማፍሰስ ነፍሳቱን ከ10 እስከ 12 ባሉት ቀናት ውስጥ አሟምቶ ይመገባል። ከተመገበ በኋላ ቅጠሉ እንደገና ይከፈታል። ይህ ስጋ በል እጽዋት በተፈጥሮ የሚበቅለው በአሜሪካ በሰሜንና ደቡብ ካሮሊና ረግረጋማ ቦታዎች ውስጥ ሲሆን አብዛኛውን ጊዜ ዝንቦችን፣ ጉንዳኖችን፣ ሸረሪቶችንና ትንንሽ ጥንዚዛዎችን በመያዝ ይመገባል። ሌላው የሚገርመው እጽዋቱ የተሳሳተ ንክኪን የመለየት አቅሙ ሲሆን ቅጠሉ በስህተት ለምሳሌ የዝናብ ጠብታ ሲያርፍበት እንዳይዘጋ የንክኪ ብዛትንና ጊዜን የመቁጠር ድንቅ ችሎታ አለው። ወጥመዱ ለትንንሽ ነፍሳት እንጂ ለሰው ልጅ ጣት ምንም አይነት አደጋ ወይም ህመም የማይፈጥር ሲሆን እጽዋቱ በተፈጥሯዊ መኖሪያው አካባቢ እስከ 20 ዓመት ሊኖር ይችላል። ሁለተኛ ፒቸር ፕላንት ቅርጹ የውሃ አቃፊ ወይም ቱቦ የሚመስል ሲሆን በዓለም ላይ ከተመዘገቡት ትልልቅ አስፈሪ ስጋ በል እጽዋት አንዱ ነው። እጽዋቱ ጫፉ ላይ የሚጣፍጥ መዓዛ ያለው ፈሳሽ በማመንጨት ነፍሳትን ይስባል። ነፍሳቱ አፉ ላይ ሲያርፉ አፉ እጅግ ተንሸራታች ስለሆነ በቀጥታ ወደ ውስጥ ይወድቃሉ። የቱቦ ውስጠኛው ክፍል የሚያጣብቅ ሰም ያለውና ወደ ታች ያቀኑ ፀጉሮች ስላሉት ወደ ውስጥ የገቡ ነፍሳት ተመልሰው መውጣት አይችሉም። የቱቦ ግርጌ ፈሳሽ በሆነ የምግብ መፍጫ አሲድና ኤንዛይም የተሞላ በመሆኑ ወደ ውስጥ የዋኙ ነፍሳት ሰጥመው ከሞቱ በኋላ እጽዋቱ አሟምቶ ይመገባቸዋል። የዚህ እጽዋት መገኛም ደቡብ ምስራቅ ኤስያ፣ ማዳጋስካር፣ አውስትራሊያና ሰሜን አሜሪካ ሲሆኑ አንዳንድ የዚህ እጽዋት ዝርያዎች ትልልቅ ከመሆናቸው የተነሳ እስከ 2 ሊትር ፈሳሽ መያዝ የሚችሉ ሲሆን አልፎ አልፎ አይጦችን፣ እንቁራሪቶችንና ወፎችን የመያዝ አቅም አላቸው። ብዙዎቹ ዝርያዎች የዝናብ ውሃ ወደ ውስጥ ገብቶ የምግብ መፍጫ አሲዱን እንዳያቀጥነው ከላይ እንደ ቆብ የሚሸፍን የተፈጥሮ ክዳን አላቸው። ሶስተኛ ሳንዲው በሳይንሳዊ ስሙ ድሮሴራ በመባል የሚታወቅ ሲሆን በዓለም ላይ ካሉ ትልልቅ የስጋ በል እጽዋት ቤተሰቦች አንዱ ሲሆን ከ194 በላይ የተለያዩ ዝርያዎች አሉት። ቅጠሎቹ ላይ በሺዎች የሚቆጠር ትንንሽ የፀጉር መሰል ዘንጎች አሏቸው። የእነዚህ ዘንጎች ጫፍ ላይ በፀሐይ ብርሃን እንደ ጤዛ የሚያብረቀርቅ ነገር ግን እጅግ የሚያጣብቅ ፈሳሽ ይወጣል። ነፍሳት በፈሳሹ ተስበው ቅጠሉ ላይ ሲያርፉ ወዲያውኑ ይጣበቃሉ። እጽዋቱ የነፍሳቱን እንቅስቃሴ ሲረዳ ወይንም ነፍሳት እንዳረፉበት ሲያውቅ ቅጠሎቹንና የፀጉር ዘንጎቹን በነፍሳቱ ዙሪያ በፍጥነት በመጠቅለል ሙሉ በሙሉ አጣብቆ ይይዛቸዋል። ነፍሳቱ ከተያዙ በኋላ እጽዋቱ አሲድና ኤንዛይሞችን በማፍሰስ የነፍሳቱን አካል አሟምቶ በመመገብ ለመኖር የሚያስፈልገውን የናይትሮጅንና አስፈላጊ ማዕድናትን ከነሱ ያገኛል። ሰንዲው ማለት የፀሐይ ቤዛ ማለት ሲሆን ይህን ስም ያገኘው ቅጠሎቹ ላይ ያለው የሚያጣብቅ ፈሳሽ በፀሐይ ብርሃን ላይ እንደ ጧት ጤዛ ስለሚያብረቀርቅ ነው። ሌላው አስገራሚ ነገር እጽዋቱ ሕይወት ባላቸው ፍጥረታትና ሕይወት በሌላቸው ነገሮች መካከል ያለውን ልዩነት የመለየት ድንቅ ችሎታ አለው። በመሆኑም ሕይወት የሌለው ነገር ሲያርፍበት ቅጠሉን አይጠቀልልም። ይህ እጽዋት ከአንታርክቲክ በስተቀር በሁሉም አህጉራት በተለይም እርጥበታማ አፈር ባላቸው አካባቢዎች ውስጥ ይበቅላል። አራተኛ ብላደርወርት በሳይንሳዊ ስሙ አትሪኩላሪያ በመባል ይታወቃል። በውሃ ውስጥ ወይም በጣም እርጥብ በሆነ አፈር ውስጥ የሚበቅል በውስብስብነቱ እጅግ አጃይብ የሚያሰኝ ስጋ በል እጽዋት ነው። ስጋን ከሚመገቡ እጽዋት ሁሉ እጅግ ፈጣን የሆነ የወጥመድ እንቅስቃሴ ያለው ሲሆን ስሙን ያገኘው በግንዶቹ ላይ ካሉት ትንንሽ ፊኛ መሰል መያዣዎች ነው። የፊኛው ውስጠኛው ክፍል ባዶ ሆኖ ይቆያል። ትንንሽ የውሃ ፍጥረታት በፊኛው በር ላይ ያሉትን የንክኪ ፀጉሮች ሲነኩ በሩ በቅጽበት ይከፈትና ፍጥረታቱን ከውሃው ጋር በከፍተኛ ፍጥነት ወደ ውስጥ ስቦ በማስገባት ወዲያውኑ ይዘጋል። ፍጥረታቱ ወደ ውስጥ ከተጠለፉ በኋላ ትርፍ ውሃ
ቀስ በቀስ ወደ ውጭ ይወጣና እጽዋቱ የምግብ መፍጫ ኢንዛይሞችን በማመንጨት ምግቡን ያሟሟል። ወጥመዱን ለመክፈት ፍጥረቱን ለመሳብና ለመዝጋት የሚፈጅበት ጊዜ ከ10 እስከ 15 ሚሊ ሰከንድ ብቻ ነው። ይህም ማለት ከአይን እርግብግቢት ይበልጥ የፈጠነ ያደርገዋል። አብዛኛውን ጊዜ ትንንሽ የውሃ ውስጥ ነፍሳትን፣ የትንኝ እጮችንና ጥቃቅን ትሎችን ይይዛል። ይህ እጽዋት መሬት ውስጥ የሚገባ እውነተኛ ስር የለውም። አብዛኛውን አካሉን በውሃ ላይ በማንሳፈፍ ወይም በጭቃ ውስጥ የሚደብቅ ነው። የዚህን እጽዋት ስርጭት ስንመለከት ከአንታርክቲካ ውጪ በሁሉም አህጉራት በስፋት የሚገኝ ሲሆን ከ200 በላይ የተለያዩ ዝርያዎች አሉት። እነዚህን እውነታዎች ስንመለከት ልክ በመግቢያችን ላይ እንዳልነው ተፈጥሮ ሁሌም አዲስ ናት የሚለውን ያሰምርልናል። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ይህን ይመስል ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱን። በዚህ ጉዳይ ይሰራልን የምትሉትን በኮሜንት ላይ አስቀምጡልን። በሌሎች አስገራሚ ጉዳዮች እስክንገናኝ ቻው።